ሹገር ማሚ ጋር ተደውሎ ነበር። ከኛ ጋር ሰራ ሚስጥር ጠባቂ ሆነ አለበት። እሺ 17 ሺህ ብር ይከፈላል። 17 እሺ ሳገናኝ 20% ተቆራጭ ሆነባ። የሚገርም ነገር ይሄ መንግስት መስሪያ ቤት ሄዳችሁ እንደዚህ አትስተናገዱም ሁላ። በጣም ያስገረመኝ ኮንቨርሴሽን ዲያሎግ ስለሆነ ነው ያቀረብኩት። ኦኬ መመዝገቢያ መጀመሪያ ማለት ነው። መጀመሪያ መዝገብ ተመተወራለው ትንጨርስ ከሆነ አሁን አገናኛለሁ። የሚያስብለውና እስቲ እንየው። ሄሎ ቢኒ ካርድ ተቋረጠ እኮ አሁን ደውዬልህ ነበር። እሺ ቢኒ የሚባል ጋር ነው የደውለውና እባካችሁ እዚህ ቪዲዮ ላይ እስቲ ቢኒያም የምትባለው እያያችሁ ከሆነ ይሄን ቪዲዮ መጨረሻ ላይ ምን እንደሚሰማችሁ በስማችሁ ምን አይነት ስንት አይነት ቢዝነስ እንዳለ እንድታውቁት እና ምን የተሰማችሁ ስሜት እስቲ ኮሜንት ላይ አስቀምጡልኝ። ቢኒ ይመችሽ። አይ ማስታወቂያ አይተህ ምናምን ብዬሽ ነበር። እንግዲህ ስልክ ሌላ ስልክ ነበር። አይ በዚህ ነው የደወልኩልህ። እሺ መስፈርት ነገር አይ አልነገርከኝም። መስፈርት አልነገርከኝም። እሺ እድሜ ከ18 እስከ 40 እሺ መታወቂያ መኖር አለበት። እሺ ከኛ ጋር ስራ ሚስጥር ጠባቂ መሆን አለበት። እሺ ሚስጥር ጠባቂ what the hell are you doing? ሚስጥር ጠባቂ መሆን አለባችሁ እኮ እያላችሁ ነው። 17 ሺህ ብር ይከፈላል። 17 ሺህ ብር ሲያገናኝ 17 ሺህ ብር የሚከፈለው። እሺ ሳገናኝ 20% ተቆራጭ ሆነባ። እሺ 17 ሺህ ብር ይከፈለው ከ17 ሺህ ብር 20%። እስቲ ካልኩሌተር 27 ሺህ ሲባዛ በ20 ሲካፈል ለ2 3400 ብር 3400 ብር። ይሄ ልጅ ስላገናኘ ሹገር ማሚንና ብቻ ሹገር ማሚ ስላገናኘ 3400 ብር። ታፍ ቢዝነስ። ኦኬ መመዝገቢያ መጀመሪያ ማለት ነው። ኦኬ መመዝገቢያ አለው አላችሁ ገባችሁ አይደል? ትምህርት ቤት እንዴት ነው ሄዳችሁ ልጆችን ስታስመዘግቡ መመዝገቢያ የሚባል ነገር አለ። ፈተናም እኮ አለ። እስቲ ፈተናም ሊኖረው ይችላል። እና ባይዘው ሹገር ማሚ የሚባሉት ከስንት እስከ ስንት ናቸው? ከ35 ከ36 ነገሩ የወለደ ሁላ እኮ ማሚ ይባላል አይደል እንዴ? ልጃቸው ማሚ ብሎ ስለጠራቸው በ19 ዓመትም ቢወለድ ማሚ ነው። እንጀራ መዝገብ ተመተወራለው ትንጨርስ ከሆነ አሁን አገናኛለሁ። ኦኬ ለዛሬ ይኖራል አለኛ የፈጠነ አለ ማለት ነው። ገባችኋል? ለዛሬ ቶሎ ከጨረክ ዛሬ አለ፣ የፈጠነ አለ፣ የቸኮለ አለ ማለት ነው። ኦኬ እሺ የት አካባቢ ምናምን ነው? እንዴት ነው ስራውን የምሰራው? አካባቢው ሴት ነው? ሳሪ ፈለጋ ከኛን እኔ ሜክሲኮ ነው ያልኩት። ኦኬ ሜክሲኮ ካሳንቺስ አለኝ። ካሳንቺስ ይቻላል። ካሳንቺስ ያው ሄድኳርተሩ ነው። ካሳንቺስ ቀርባሪ ይመስለኛል። አይ እሺ እና እንዴት ነው የሚሆነው ክፍያውስ ምናምን ከሷ ጋር ያለው ነገር? ከሷ ጋር እንደተገናኘህ ቅድሚያ ብር ትቀበላለህ። ኦኬ ከተቀበልክ በኋላ ነው ስራ የምትጀምረው። ሳትቀበል እንዳትጀምር። ከተቀበልክ በኋላ ነው ስራህን የምትጀምረው። ጋዴም ዚስ ኢዝ ዳምን ቢዝነስ። ቀብድ የለው ምን የለው መጀመሪያ ይከፈልሃል። ከዛ በኋላ ነው ስራህን የምትጀምረው። ስራህን የምትጀምረው። ኦኬ እሺ እነሱስ ግን ማለት እድሜያቸው ምናምን እንደዚህ ምናምን እንትን እላለሁ ወይስ ሂድ እንዳልከኝ ነው የሚሄደው? አይ የእነሱ ነው ማለት ልጁ አይዶን ኤክስፐሪመንት እየሰራ ይሁን የምርም ለራሱ እየሰራ ይሁን አይዶን አላውቅም። በጣም አሳስቦታል የሚው ጉዳይ የእነሱን እኔ እንትን ማለት ሄጄ በእድሜ ገፋ ሴትዮ እንዳላጫውት ብሎ ነው መስሎኝ ይችላል ወይ አንተ ሰለከር ይወጣና አንተ ያለበት እሺ እና እሱ በፈለገው ነው የሚመጣው። ቢሮ ምናምን የላችሁ ወይ? ቢሮ መጥቼ እንትን ማለት እችላለሁ ወይ? ቢሮአችን እኛ ለክዳን ነገዛ ሚስጥር ጠባቂ ነው ያልኩኝ ለዚህ ነው። አይ እሱማ ችግር የለውም። እኔ ስራውን ፈልጌ ስለሆነ
ቢሮ የኔ ትዳር ነው ገብቷል። በዚህም ደግሞ ዝም ብዬ አንተና እኔ እንደሆነ በመሽለን የምንሰራው ከሆነ ነው እንጂ አሁን በምክለኛ ሹገር ማሚ ላይ ቢሮ የለንም። ኦኬ። ስለዚህ ይሄ ሰውዬ ምንድነው ዋናው ቢሮ ትዳር አገናኝ በሚለው ነው፣ ግን ሹገር ማሚ አብሮ ይሰራል ማለት ነው። ሳይድ ቢዝነስ በቃ ኢትዮጵያኖች እኮ ማናድግ ለዚህ ነው። ሁልጊዜ የመንግስት ስራ እንሰራለን፣ 2 ሰዓት እስከ 11 ሰዓት ተቀጥረን ለፍተን እንሰራለን። ስራ እንኳን ባይኖር ቁጭ ብለን እንመጣለን። ሳይድ ቢዝነስ የለም። ቤተሰባችንን እንደ ልባችን ማስተዳደር አንችልም። ይሄ ብልጠት ያለበት ቢዝነስ ነው። ኦኬ። ግን ደስ ያለው ሰው የሚግባባ ሰው ያው መስራት ስለሚችል ያዝለኛል ያለው። ኦኬ። እና በምንድን ነው ክፍያውን የምትፈጽመው ታዲያ አንተ? በአካውንት ትልክልኝና እሱን እንደጨርስ የስልክ እሰጥሃለሁ። አንተን ደግሞ ወደ እሷ ቴክስት አደርግላትና ተደዋውላችሁ ትገናኛላችሁ። ኦኬ። መጀመሪያ አካውንት ነምበር ትልክልኛለህ አሁን? እንዴት ነው ግን ያስተማምናል? አንድ ላይስተማመን እየነገርኩህ በትዳር እየሰራህ እኮ ተጨማሪ ስራ ነው። ሳይድ ቢዝነስ ተጨማሪ። ኦኬ። አንተ ለእኔም ለአንተም እድገት ስለሚሆን ነው ነገር ያደረኩት እንጂ በእውነት ይሄ ቪዲዮ ላይ ታክሲ ጦኝ ነበር የሰማሁት እና በደንብ ሙሉን አልሰማሁትም ነበር። ቀልቤን ስለሳበኝ ነው ዝም ብዬ ሴቭ አድርጌ የወጣሁትና እድገቱ ለአንተም ለእኔም ነው አለ። ኦፍኮርስ አልዋሸም እኮ የልጅ በማገናኘቻ 3400 ብር የምስገባ 800 ብር 4200 ብር ያገኛል ማለት ነው። በእኛ ስራ ትዳር ማገናኘት ነው። ትዳር ማገናኘት ነው በእኛ ስራችን። በቃ የሰራ አድርገን ጨላ ከያዝን በኋላ ትዳሩንም ታገናኘናለና አብዛው ይቻላል። ሬሳት የላሰ ነው አባቴ ይቻላል። አሁን አካውንቱን ታስገብ ትልክልኛለህ? ምን ላክልህ? ፊናንስ ባንክ የንግድ ባንክ ትልክልኛለህ? በቃ ምን ሞባይሎች ትጠቀማለህ? ያው ከሰራልኝ ያው ትናንት ሲስተም ስራ እያለኝ ነበር። ከሰራልኝ በሱ አስገባላለሁ፣ ካልሆነ ባንክ ቤት ሄጄ አስገባላለሁ። በቃ በሱ ካስገባህ እንትኑን የሚደርስን ትልክልኛለህ ቴሌግራም ላይ። ኦኬ። እሺ። በዛኛው ደግሞ ካስገባ ደግሞ ደረሰኝ ትይዘዋለህ። አስመስመዛ እሱ ትጠየቃለህ ለእሷ። ኦኬ። እሺ። እሺ። ሞክርና እንትን እልሃለሁ። እሺ ቤኒ። እሺ እደውልልሃለሁ። እሺ ብላክልና ትጨርስ አሳውቀኝ። እሺ። እሺ። ቪኒሻ ፖላይት ይሄኛው ንግግር ባይዘው ወይ መንግስት ይማራል። ከዚህ ይማር ቢል ቀበሌ ላይ ይሄን አሰራር ቢያወርደው ገባችሁ አይደል? ይሄን አስተውትና አቀባበል አነጋገር ቢያወርደው እንጠቀም ነበር። ኤኒዌይስ ይሄን ይመስላል። በጣም ነው የተገረምኩት ስሰማ። እስቲ እናንተ አስተያየት መስጠት ኮሜንት ላይ ያስቀምጡልኝ። ኤኒዌይስ የዛሬ ቪዲዮአችን ይሄ ይመስላል። እስቲ እንዴት ነበረ? አሪፍ ነበረ ወይ ተመቻችሁ ምናምን የሚለውን ነገር እስቲ ኮሜንት ላይ ያስቀምጡልኝ። እርግጠኛ ነኝ ደግሞ እስካሁን ድረስ ካያችሁት ይሄን ቪዲዮ ሰብስክራይብ አርጋችሁ ነው የምታዩት። ካላደረጋችሁ አርጉ። ያው ይረሳል፣ ነገር እረዳችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።